ሰላም ጤና ይስጥልኝ የአቤል አበሻ ኒውስ ቤተሰቦች፣ ዛሬ የኢትዮጵያ ብቻ ሳይሆን የአፍሪካን ስም በዓለም አደባባይ በወርቅ ቀለም ስለጻፈው ድንቅ ሰው እናወራለን። ባዶ እግሩን ሩጦ ዓለምን ያስደነገጠው የጽናት ድል ተምሳሌ ስለሆነው ስለ ሻምበል አበበ ቢቂላ በዚህ ፕሮግራም ከአነስተኛ መንደር ተነስቶ እስከ ኦሎምፒክ ክብር ከዚያም በአደጋ ምክንያት እስከደረሰበት የፓራፕሊጂያ ሕይወትና እስከ እረፍቱ ድረስ ያለውን አድካሚ ግን ደግሞ ኩሩ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችን ቆዩ። ሻምበል አበበ ቢቂላን የህይወት ታሪክ ማጠቃለያ ከአደጋው በኋላ የነበረው ህይወትና የተተው ቅርስ በአማርኛ እንደሚከተለው ቀርቧል። ከውድድር አለመሰናበት እስከ መኪና አደጋ የደረሰበት አበበ ቢቂላ። ሻምበል አበበ ቢቂላ በታሪኩ በድምሩ 16 ማራቶኖችን የሮጠ ሲሆን ከነዚህም ውስጥ 12ቱን አሸንፏል። ይሁን እንጂ በ1959 ዓ.ም እንደ አውሮፓውያን አቆጣጠር በ1937 ጀምሮ በተደጋጋሚ የሚያጋጥመው የእግር ጉዳት የመጨረሻዎቹን 2 ማራቶኖቹን እንዳያጠናቀቅ አግዶታል። 1969 በደረሰበት አስከፊ የመኪና አደጋ ምክንያት ከአንገቱ በታች ሽባ ሆኖ ለሕክምና ወደ እንግሊዝ አገር ቢሄድም ዳግመኛ በእግሩ መቆም አልቻለም። አበበ መራመድ ባይችልም የስፖርቱ ፍቅር አልጠፋም ነበር። የአካል ጉዳተኞቹ ስፖርት ፈርቀዳጅ በሆኑ ውድድሮች ላይ ተሳትፏል። በ1962 ዓ.ም ለንደን በስቶክ ማንዴቪል ጨዋታዎች የአሁኑ ፓራሊምፒክ ቀዳሚ በቀስት ውርወራ እና በጠረጴዛ ቴኒስ ተወዳድሯል። በ1963 ዓ.ም ለአካል ጉዳተኛ የተዘጋጀ የክረምት ስፖርት ውድድር ላይ ተሳትፎ በበረዶ ላይ ተንሸራታች ውድድር የወርቅ ሜዳሊያ አሸንፏል። ሻምበል አበበ ቢቂላ ጥቅምት 15 ኢትዮጵያን አቆጣጠር ኦክቶበር 25 በ1973 በ41 ዓመቱ ከዚህ ዓለም በሞት ተለየ። ለሞቱ መንስኤ የሆነው ከአደጋው ጋር በተያያዘ የደረሰበት የአንጎል ደም መፍሰስ ነበር። በወቅቱ አፄ ኃይለ ሥላሴ በተገኙበት የታላቅ የመንግስት የቀብር ስነ ስርዓት ቀንም ታውጆ ነበር። ዛሬም ድረስ ስሙ በዓለም አቀፍ ደረጃ በታላቅ አክብሮት ይነሳል። በአዲስ አበባ የሚገኘው አበበ ቢቂላ ስታዲየም እና በርካታ ትምህርት ቤቶች በእሱ ስም ተሰይመዋል። እንደ ማሞ ወልዴ፣ ኃይሌ ገብረስላሴ እና ቀነኒሳ በቀለ ያሉ የዓለም የምንጊዜ ምርጥ አትሌቶች የእሱን ፈር ተከትለው የወጡ ናቸው። በየዓመቱ በኒውክለር ሲቲ ማራቶን አዘጋጆች የሚሰጠው የአበበ ቢቂላ ሽልማት ለታላላቅ አትሌቶች ይበረከታል። ሻምበል አበበ ቢቂላ የኢትዮጵያ ብቻ ሳይሆን የአፍሪካን የጽናትና የድል ተምሳሌት ሆኖ ለዘላለም ይኖራል። የልጅነት ጊዜና ቤተሰብ ስንመለከት ሻምበል ትምረት በሸዋ ክፍለ ሀገር ገርመው የእሱ የልደት ቀን በሎስ አንጀለስ የኦሎምፒክ ማራቶን ውድድር ከሚካሄድበት ቀን ጋር መገጣጠሙ ነው። አበበ የወይዘሮ ወንድነሽ በነበሩና የሁለተኛ ባለቤታቸው የአቶ ደምሴ ልጅ ነው። በሁለተኛው የኢጣሊያ-ኢትዮጵያ ጦርነት ወቅት በ1928 እስከ 1930 ዓመተ ምህረት ቤተሰቡ ወደ እርቋ የጎር ከተማ ለመሰደድ ተገደው ነበር። በዚህ ወቅት እናቱ ውድነሽ ከአበበ አባት ጋር ተፈታተው አቶ ተምትክ በኋላ ቤተሰቡ ወደ ጃቱ ወይም አቅራቢያ ወደሚገኘው ጂሩ በመመለስ በእርሻ ስራ ተሰማርተዋል። የስፖርት ጅማሬና ወታደራዊ አገልግሎቱ ስንመለከት አበበ በልጅነቱ የግብ ክልሉ በኪሎ ሜትሮች የሚርቀውን የባህላዊና ገና ጨዋታ በመጫወት የጽናት ብቃቱን አዳብሯል። በ1944 ዓ.ም አካባቢ ወደ አዲስ አበባ ከመጣ ከአንድ ዓመት በኋላ የንጉሥ ነገሥቱ የክብር ዘበኛ ጦር 5ኛ እግረኛ ሬጅመንትን ተቀላቀለ። በ1940ዎቹ አጋማሽ አካባቢ አበበ በየቀኑ ከሱሉልታ ተራሮች እስከ አዲስ አበባ ድረስ ያለውን 20 ኪሎ ሜትር መንደር እየሮጠ በመሄድና በመመላለስ ይለማመድ ነበር። በኢትዮጵያ መንግስት ተቀጥሮ የክብር ዘበኛ ጦርን ያሰለጥን የነበረው ስዊድናዊ ኦኒ ኒስካነን የአበበን ብቃት በማየት በማራቶን ማሰልጠን ጀመረ። በ1948 ዓ.ም እንደ አውሮፓውያን አቆጣጠር በ1956 አበበ በኢትዮጵያ የታጠቀ ኃይሎችን ሻምፒዮና ላይ ተጠናቀቀ። አበበ በ27 ዓመቱ መጋቢት 7 ቀን በ1952 ዓ.ም የ15 ዓመት ወጣት የነበረችው የውብዳር ወልደ ጊዮርጊስን አገባ። ምንም እንኳን ትዳሩ በእናቱ አማካኝነት የተመቻቸ ቢሆንም አበበ በትዳሩ ደስተኛ እንዳልነበረ እስከ ሕይወቱ ፍጻሜ ድረስ አብረው እንደቆዩ ይነገራል። 60 የሮም ኦሎምፒክ ማራቶን ከውድድሩ በፊት አበበ ቢቂላ ወደ ሮም ከመጓዙ በፊት በሐምሌ ወር በ1952 ዓ.ም በአዲስ አበባ የመጀመሪያውን ማራቶን አሸነፈ። ከአንድ ወር በኋላም በድጋሚ በአዲስ አበባ ባደረገው ውድድር 2 ሰዓት ከ21:23 ሰከንድ በሆነ ሰዓት በማሸነፍ በወቅቱ በኤሚል ዛቶኬፕ ተይዞ የነበረውን የኦሎምፒክ ክብረ ወሰን በማሻሻል እንደሚችል አሳየ። አሰልጣኝ ኒስካነን አበበ ቢቂላን እና አበበ ዋቅጃራን መስከረም 10 ቀን
በባዶ እግሩ የመሮጥ ውሳኔ አበበ ሮም እንደደረሰ አዲስ የሩጫ ጫማዎችን ገዝቶ ነበር። ነገር ግን ጫማዎቹ እግሩን ስላስጠበቡት እና ምቾቱ ስላነሱት በውድድሩ ወቅት ላለመጠቀም ወሰነ። በመሆኑም በዓለም አቀፍ ደረጃ ትልቅ መነጋገሪያ የሆነው በባዶ እግሩ የመሮጥ ውሳኔ አስተላለፈ። በሮም በነበረው ከፍተኛ ሙቀት ምክንያት ውድድሩ የተጀመረው ከሰዓት በኋላ ነበር። መነሻው በካቶሊክ ሄል ሲሆን አጨራረሱን በምሽት ሩጫ መስመር በወቅቱ የኢትዮጵያ ሀብት የሆነው የአክሱም ሐውልት ቆሞበት የነበረው ስፍራ ፒዝ ዲ ፖርታ ካፒኒያ 2 ጊዜ የሚያልፍ ነበር። ሯጮቹ የአክሱም ሐውልትን ለመጀመሪያ ጊዜ ሲያልፉ አበበ ከመሪዎቹ ተርታ ነበር። በወቅቱ በመሪነቱ ተርታ የነበሩት የብሪታንያው አርተር ኬይሊ፣ የሞሮኮ ራድ ቤኒ አብደሰላም፣ የአየርላንዱ በርቲ ሚሲት እና የቤልጅየሙ ኦሌር ቫንደረድሽ ነበሩ። ይህ ውድድር አበበ ቢቂላን በዓለም መድረክ ስሙ በደመቀ ሁኔታ እንዲጻፍ ያደረገው እና ለአፍሪካውያን የመጀመሪያውን የወርቅ ሜዳሊያ ያስገኘ ታላቅ ክስተት ነበር። እስከ 20 ኪሎ ሜትር ባለው ርቀት መሪነቱ በተለየ ሯጭ መካከል ሲቀያየር ቆይቷል። ሆኖም ግን 25 ኪሎ ሜትር አካባቢ ሲደርስ አበበ ቢቂላ እና ሞሮኮዊው ራዲ ቤን አብዲሰላም ከሌላው ሯጩ ተለይተው ወደፊት ወጡ። በ30 ኪሎ ሜትር ምልክት ላይ የኒውዚላንዱ ባሪ ማጊ ሶስተኛ ወጣውና የዚያን ጊዜ የዓለም ማራቶን ክብረ ወሰን ባለቤት የነበረው ሰርጌይ ፓፒቭ ከሁለቱ መሪዎቹ በ2 ደቂቃ ያህል ዘግይተው ነበር። የመጨረሻው ግስጋሴ አበበ እና ቤኒ አብዲሰላም እስከ መጨረሻው 500 ሜትር ድረስ ጎን ለጎን ሲሮጡ ቆዩ። ወደ አክሱም ሐውልት በድጋሜ ሲቀርቡ አበበ ከፍተኛ ፍጥነት በመገስገስ ወደ መጨረሻው መስመር አመራ። በዚያ ምሽት በሮም አፒያዊ ተብሎ በሚጠራው መንገድ ላይ የጣሊያን ወታደሮች ችቦ ይዘው መንገዱን ያበረሩት በታላቅ ድምቀት አለፉ። አበበ ውድድሩን በ2 ሰዓት 16.2 ሰከንድ አጠናቀቀ። ይህም ከቤኒ አብዲሰላም በ25 ሰከንድ ቀድሞ የገባበት ሲሆን የቀድሞውን የዓለም ክብረ ወሰን ደግሞ በ0.8 ሰከንድ አሻሽሎታል። የማጠናቀቂያ መስመሩ እንዳለፈ አበበ ወዲያውኑ የእግር ጣቶችን መነካካት ባለበት መሮጥ ጀመረ። ይህም ዓለምን ያስገረመ የጥንካሬ ምልክት ነበር። ቆይቶም ሲናገር ሌላ 10 ወይም 15 ኪሎ ሜትር የመሮጥ አቅም ነበር ይብሏል። ይህ ድል አበበ ቢቂላን በዓለም ስፖርት ታሪክ የማይረሳ ስም እንዲኖረው ከማድረጉም በላይ ጥቁር አፍሪካውያን በኦሎምፒክ መድረክ የወርቅ ሜዳሊያ ማግኘት እንደሚችሉ ያበሰረ ታላቅ ክስተት ነበር። ድል በኋላ ወደ አገሩ ሲመለስ እንደ እውነተኛ ጀግና ተቀበሉት። በወቅቱ ከፍተኛ የመንግስት ባለስልጣናት እና የክብር ዘበኛ አዛዥ ብርጋዴር ጄኔራል መንግስቱ ነዋይ አቀባበል አድርገውለታል። በሺዎች የሚቆጠሩ ሰዎች በከተማው አውራ ጎዳናው ወጥተው አበበን በደስታ ተቀብለውታል። ቀዳሚ የአፄ ኃይለ ሥላሴ የኢትዮጵያ ክብረ ኮከብ ስታር ኦፍ ኢትዮጵያ ኒሻን ሸልመውታል። አፄ ኃይለ ሥላሴ ከአበበ ወታደራዊ ማዕረግ ወደ 10 አለቃነት አሳድገውታል። በወቅቱ መንዳት ስለማይቻል ሹፌር ያለው የቮልስዋገን መኪናና በክብር ዘበኛ ንጉስ ነገስታቱ በብራዚል በ1953 ዓ.ም እንደ አውሮፓውያን አቆጣጠር ዲሴምበር 13 በ1960 በብርጋዴር ጄኔራል መንግስቱ ነዋይ የሚመራው የክብር ዘበኛ ጦር ሳይሳካ የቀረ የመፈንቅለ መንግስት ሙከራ አደረገ። በመፈንቅለ መንግስት ወቅት በአዲስ አበባ እምብርት ላይ ከባድ ውጊያ ተካሂዶ ነበር። አበበ ቢቂላ በመፈንቅለ መንግስቱ ሙከራ ላይ በቀጥታ ተሳትፎ ባይኖረውም የክብር ዘበኛ አባል በመሆኑ ለጥቂት ጊዜ ታስሮ ተመርምሮ ነበር። በመጨረሻም መንግስቱ ነዋይ አባላትም ተገድለዋል፣ ታስረዋል ወይም ተሰደዋል። አበበ ግን ከጥያቄ በኋላ ወደ ስራውና ወደ ስፖርቱ ተመልሷል። ይህ ወቅት ለአበበ ቢቂላ በስፖርቱ ዓለም ስሙ ገና በናኝበት ሰዓት ያጋጠመው ፈታኝ የታሪክ አጋጣሚ ነበር። የሻምበል አበበ ቢቂላ በ1961 እስከ 1964 የነበረው የስፖርት ጉዞ እና የቶኪዮ ኦሎምፒክ ዝግጅት በአማርኛ እንደሚከተለው ቀርቧል። አብራችሁ ቆዩ። ከሮም ድል በኋላ የነበሩ ስኬቶች አበበ በ1960 ድል በኋላ በዓለም አቀፍ ደረጃ ብቃቱ ማስመስከሩን ቀጥሎ ነበር። በአቴንስ ማራቶን በ1961 በታሪካዊ የአቴንስ ማራቶን ለሁለተኛና ለመጨረሻ ጊዜ በባዶ እግሩ በመሮጥ አሸነፈ። ኦኒትሱካ ታይገር የተባለ የጫማ ኩባንያ ጫማዎችን እንዲያደርግ ጠይቆት ነበር። ሆኖም አሰልጣኝ ኒስካነን አበበ ሌላ ግዴታዎች እንዳሉበት በመግለጽ ጥያቄውን ውድቅ አድርገውታል። በወቅቱ አበበ ከኩባንያ ጋር ምስጢራዊ ስምምነት እንደነበረው ይጠረጠር ነበር። አበበ በ1955 ዓ.ም እንደ አውሮፓውያን አቆጣጠር በ1963 በቦስተን ማራቶን ተሳትፎ 5ኛ ሆኖ አጠናቀቀ። ይህም በአበበ ዓለም አቀፍ የስፖርት ታሪክ ውስጥ ተሳትፎ ያለ አሸናፊነት ብቸኛ ውድድር ሆኖ ተመዝግቧል። እሱና አትሌት ማሞ ወልዴ 12ኛ የወጣው እስከ 18 ማይል ድረስ በመሪነት ቢጓዝም በኒውተን አካባቢ የነበረው ብርዳማ ነፋስና ኮረብታማ መንገድ ፍጥነታቸውን እንዲቀንሱ አድርጓቸዋል። የጤና እክልና የቀዶ ጥገና
የቶኪዮ ኦሎምፒክ ከመጀመሩ 40 ቀናት በፊት አበበ በደብረ ዘይት ልምምድ ላይ ያለ የሆድ ህመም አጋጠመው። ወደ ሆስፒታል ሲወሰድ የትርፍ አንጀት ህመም እንደሆነ ተረጋግጦ መስከረም 6 ቀን በ1957 ዓ.ም ቀዶ ጥገና ተደረገለት። ህመሙ በአስገራሚ ሁኔታ በአንድ ሳምንት ውስጥ ከሆስፒታል ወጥቶ ልምምድ ማድረግ ጀመረ። ጥቅምት 11 ቀን በ1957 ዓ.ም አበበ በውድድሩ የፑማ ጫማዎች አድርጎ ተሰለፈ። ውድድሩ እንደተጀመረ በመሪዎቹ ተከታዮች ውስጥ ሆኖ ከቆየ በኋላ 20 ኪሎ ሜትር ሳይሞላ መሪነቱን ተረከበ። 35 ኪሎ ሜትር ላይ ሲደርስ ከሁለተኛው ተከታዩ አይሪሻዊ ጂም ሆጋን በ2 ደቂቃ ተኩል ያህል ቀድሞ ነበር። ብዙም ሳይቆይ ሆጋን በድካም ምክንያት ከውድድሩ ሲወጣ ጃፓናዊ ኮኪቺ ቱፑራያ አበበ የ3 ደቂቃ ልዩነት ፈጥሮ ነበር። አበበ በቶኪዮ ኦሎምፒክ ያሳየው ይህ ብቃት ከቀዶ ጥገና ተነስተው እንዲህ ያለ ድል በማምጣት እንደሚቻል ለዓለም ያሳየበት ታላቅ ታሪክ ነበር። ተመልካቾች በታደሙበት የኦሎምፒክ ስታዲየም ውስጥ ብቻውን በታላቅ ክብር ገባ። ተመልካቹ በሬዲዮ ውድድሩን እየተከታተለ በጉጉት ይጠብቀው ነበር። አበበ ውድድሩን በ2 ሰዓት 11.2 ሰከንድ በመጨረስ አዲስ የዓለም ክብረ ወሰን አስመዘገበ። ይህም በኦሎምፒክ ታሪክ የማራቶን ድሉን ለሁለተኛ ጊዜ በመካከል የመጀመሪያው አትሌት አደረገው። እስከ 2024 የፓሪስ ኦሎምፒክ ድረስ ይህንን ታሪክ የደገመው አበበ ቢቂላ ውድድሩን እንደጨረሰ ምንም ድካም ሳይታይበት የተለያዩ የአካል ብቃት እንቅስቃሴዎችን ማድረግ ጀመረ። ጣቶችን በመነካካትና በጀርባው ተኝቶ እግሮቹን ወደ ላይ እንደ ብስክሌት በማሽከርከር ጥንካሬውን አሳይቷል። ወደ ሀገሩ ሲመለስ ንጉሠ ነገሥቱ ወደ 100 አለቃነት ማዕረግ አሳደጉት። እንዲሁም የዳግማዊ ምኒልክ ኒሻን፣ ቮልክስዋገን መኪናና የመኖሪያ ቤት ተሸልሟል። አበበ ቢቂላና ማሞ ወልዴ በኒውክለር የዓለም ኤግዚቢሽን ወርልድ ፌርስ መክፈቻ ላይ ከሴንትራል ፓርክ እስከ ኤግዚቢሽን ቦታ ድረስ የክብር የግማሽ ማራቶን ሩጫ ሮጠዋል። በወቅቱ የአፄ ኃይለ ሥላሴ የተላከ የመልካም ምኞት መልእክትም አድርሰዋል። በዚሁ ዓመት በጃፓን የሚካሄደው የማይኒቺ ማራቶን ለሁለተኛ ጊዜ አሸነፈ። በ1958 ዓ.ም በስፔን ዛራውዝ እና በደቡብ ኮሪያ ኢንቾን ሴኡል የተደረገ ማራቶኖችን በአሸናፊነት አጠናቋል። አበበ በ1959 ዓ.ም እንደ አውሮፓውያን አቆጣጠር በ1967 በደረሰበት የጅማት ጉዳት ምክንያት በስፔን የነበረው ውድድር ማጠናቀቅ አልቻለም። ይህ ጉዳት በቃሊቲ ማራቶን አሸናፊነት ካበቃ በኋላ ለመጀመሪያ ጊዜ ያጋጠመውና እስከ መጨረሻው ያልተፈወሰ የጤና እክል ሆነ። እንደ አውሮፓውያን አቆጣጠር በ1966 በደቡብ ኮሪያ ያደረገው ውድድር አበበ ታሪኩ አሸንፎ ያጠናቀቀው የመጨረሻው ማራቶን ነበር። በ1960 ዓ.ም እንደ አውሮፓውያን አቆጣጠር በ1968 ለሕክምና ወደ ጀርመን አቅንቶ ነበር። የጀርመን መንግስትም ለሕክምናው የሚሆን ክፍያ ለመቀበል ፈቃደኛ አልሆነም። ከሕክምናው መልስ ለ1960 የሜክሲኮ ሲቲ ኦሎምፒክ ለማዘጋጀት የአየር ንብረቷ ከሜክሲኮ ጋር በሚመሳሰለው አስመራ ከተማ ከኢትዮጵያ ኦሎምፒክ ቡድን ጋር ልምምድ ጀመረ። ለማግኘት በዓለም አበበ ቢቂላ ከአትሌት ማሞ ወልዴና ገብሩ መራዊ ጋር በመሆን ጥቅምት 10 ቀን 1961 ዓ.ም በሚካሄደው ማራቶን ላይ ተሰለፈ። በውድድሩም ላይ የክብር ሲባል የደረት ቁጥር 1 ተሰጥቶት ነበር። ሆኖም የውድድሩን ከመጀመሩ አንድ ሳምንት ቀደም ብሎ በግራ እግሩ ላይ ከፍተኛ ህመም ተሰማው። ሐኪሞች ምርመራ በእግሩ አጥንት ላይ ስንጥቅ እንዳለ ደረሱበት። ውድድሩ እስከሚጀመር ድረስ እረፍት እንዲያደርግ ቢመከርም በውድድሩ ወቅት 16 ኪሎ ሜትር ያህል እንደሮጠ በህመሙ ምክንያት ለማቆም ተገደደ። ከዚህ ውድድር አትሌት ማሞ ወልዴ ሰከንድ አሸንፎ ወርቅ ለኢትዮጵያ ያስገኘ። ይህ ውድድር አበበ ቢቂላ ለመጨረሻ ጊዜ የተሳተፈበት ማራቶን ነበር። ወደ ሀገሩ ሲመለስም የሻምበል ካፒቴን ማዕረግ ተሰጠው። መጋቢት 13 ቀን በ1961 ዓ.ም በምሽት አበበ ቢቂላ የሚነዳው ቮልክስዋገን መኪና ቁጥጥር ውጭ ሆኖ በመገልበጡ በመኪናው ውስጥ ተቀረቀረ። በማግስቱም ጧት ከመኪናው ወጥቶ ወደ ክብር ዘበኛ ሆስፒታል ተወሰደ። አደጋው ከአንገቱ በታች ሽባ ቢያደርገውም ቆይቶ ግን የእጆቹን እንቅስቃሴ መልሶ ማግኘት ችሏል። ለከፍተኛ ሕክምና ወደ እንግሊዝ ስቶክ ማንዴቪል ሆስፒታል የተወሰደ ሲሆን በዚያም የብሪታንያ ንግስት ኤልሳቤት ዳግማዊት መጥተው ጠይቀውታል። ዓለምም በካርድና በደብዳቤዎቹ ፍቅሩን ገልጸውለታል። የማይበገረው መንፈስና የክብር እንግድነት። አበበ በእግሩ መጓዝ ባይችልም በመንፈስ ጥንካሬው ስፖርትን ቀጠለ። በ1962 ዓ.ም ወራና በጠረጴዛ ቴኒስ ተወዳድሯል። በ1963 ዓ.ም ኖርዌያዊ ለአካል ጉዳተኛ በተዘጋጀ ውድድር ላይ በበረዶ ላይ በሚሳብ መንሸራተቻ ወጣ። በ1961 ዓ.ም እንደ አውሮፓውያን አቆጣጠር በ1972 በሙኒክ ኦሎምፒክ ላይ በልዩ የክብር እንግድነት ተጋብዞ ነበር። በስታዲየሙ የመክፈቻ ስነ ስርዓት ላይ ሲገባ መላው ታዳሚ በክብር ተነስቶ በታላቅ ጭብጨባ ተቀብሎታል። በዚያ ውድድር አሜሪካዊ ፍራንክ ሾርተር ማራቶኒክ አሸናፊ ወርቅ ሲያገኝ አበበ ቢቂላ ወዳለበት በመሄድ እጁን በመጨበጥ አክብሮቱን ገልጾለታል። ሻምበል አበበ ቢቂላ ጥቅምት 15 ቀን በ1966 ዓ.ም እንደ አውሮፓውያን አቆጣጠር ኦክቶበር 25 በ1973
በ41 ዓመቱ በአዲስ አበባ አረፈ። ለሞቱ መንስኤ የሆነው ከ4 ዓመት በፊት በደረሰበት የመኪና አደጋ ጋር በተያያዘ ያጋጠመው የአንጎል ደም መፍሰስ ነበር። የአገሪቱ ብሔራዊ ጀግና በመሆን አፄ ኃይለ ሥላሴ ብሔራዊ የሐዘን ቀን አውጀው ነበር። ታላቅ ወታደራዊ ስነ ስርዓት በተፈጸመው የቀብር ስነ ስርዓቱ ላይ ንጉሠ ነገሥቱን ጨምሮ ወደ 65000 የሚጠጋ ህዝብ ተገኝቷል። አጽሙም በአዲስ አበባ በሚገኘው በቅዱስ ዮሴፍ ቤተክርስቲያን የነሐስ ሐውልት ባለበት መቃብር ውስጥ አርፏል። አበበ ቢቂላ ለምስራቅ አፍሪካውያን የረጅም ርቀት ሩጫ የበላይነት ትልቁ መነሳሳት የፈጠረ አትሌት ነው። እንዲሁም ከፍተኛ ክፍያ ባላቸው ቦታዎች ልምምድ ማድረግ ያለውን ጠቀሜታ ለዓለም ስፖርት ያስተማረ ቀዳሚ ሰው ነው። እሱ ካረፈ ከ5 ዓመት በኋላ የኒውዮርክ ሮድ አስተዋጽኦ ለሚያደርጉ ግለሰቦች የሚሰጠውን የአበበ ቢቂላ ሽልማት አቋቋመ። ይህን ሽልማት ካገኙት መካከል ማሞ ወልዴና ኃይሌ ገብረስላሴ ይገኙበታል። በአዲስ አበባ የሚገኘው አበበ ቢቂላ ስታዲየም፣ በጣሊያን ላዲስፒሊ የሚገኘው የእግረኞች ድልድይ እና በሮም ቪያ ዲ ሳን ግሪጎሪዮ መንገድ ላይ የተቀመጠው መታሰቢያ ሐውልት ጥቂቶች ናቸው። በሮም ማራቶን 50ኛ ዓመት ክብረ በዓል ላይ ኢትዮጵያን አትሌት ሲራጅ ገና የመጨረሻውን 300 ሜትር በባዶ እግሩ በመሮጥ አበበን አስቧል። አበበና ባለቤቱ የውብዳር 3 ወንዶችና አንዲት ሴት ልጅ ጽጌ ነበራቸው። ከእሱ ታሪክ ጋር ተያይዞ በቅርብ ጊዜ የወጡ 2 ዋና ነገሮች አሉ። አንደኛ የስም መብት ክርክር። ቪምብራም የተባለ የጣሊያን ኩባንያ ቢቂላ የተሰኘ የጫማ ሞዴል በማምጣቱ የጀግናው ልጆች ስሙ ያለ ፍቃድ ጥቅም ላይ ውሏል በሚል በ2015 በአሜሪካ ፍርድ ቤት ክስ መስርተው ነበር። ሆኖም ክሱ በጊዜው መዘግየቱ ምክንያት ውድቅ ተደርጓል። የጠፋው የኦሎምፒክ ቀለበት። አበበ በቶኪዮ ኦሎምፒክ የወርቅ ሜዳሊያ ሲያገኝ የተሸለመውን ቀለበት በስታዲየሙ መጸዳጃ ቤት ውስጥ ጥሎት ወጥቶ ነበር። በዚያ ስፍራ ተስራ የነበረች አንድ ጃፓን ያገኝተው ወደ ቤቷ ብትወስደውም በኋላ ላይ ግን በመውሰዷ ተጸጽታ ነበረች። እናታቸው ከሞተች በኋላ ልጅ ቀለበቱን ጠብቆ ቆይቶ በታህሳስ 2012 ዓ.ም ኢትዮጵያን አቆጣጠር በ2019 የአበበ ልጅ የትናናየት ቢቂላ ጃፓን በሄደበት ወቅት አስረክቦታል። ይህ ታሪክ ሻምበል አበበ ቢቂላ ከሞተ ከብዙ ዓመታት በኋላ ስሙና ክብሩ በዓለም ዙሪያ ምን ያህል ገዝፎ እንደሚታይ ትልቅ ማሳያ ነው እና ፊልሞች ላይ ዋነኛ መነጋገሪያ ሆኖ ቆይቷል። ቶኪዮ ኦሎምፒያድ በ1965 በኮን ኢቻፍካ የተመራው ይህ ዝነኛ ዶክመንታሪ አበበን በ1964 የቶኪዮ ድል በዝርዝር ያሳያል። በዚህ ታዋቂ የሆሊውድ ፊልም ላይ አበበ በቶኪዮ ሲሮጥ የሚያሳይ ምስል በድጋሚ ጥቅም ላይ ውሏል። ታዋቂው ባድ አበበ ከማለፍ ጥቂት ቀደም ብሎ ለእሱ ክብር ስነስርዓት በማሳየት ይጠናቀቃል። በራስለስ ላከው እና ዴቪ ፍራንከል የተመራው ይህ ፊልም ትኩረት የሚያደርገው በአበበ የመጨረሻ የህይወት ዓመታት በመኪና አደጋውና ዳግመኛ በስፖርት ለመሳተፍ ባደረገው ከፍተኛ ትግል ላይ ነው። ስለ አበበ ቢቂላ ህይወት በርካታ መጽሐፍት ተጽፏል። በ1992 በካዙሂሮ ያማዳ በጃፓን የተጻፈው ይህ መጽሐፍ የመጀመሪያው የተሟላ የአበበ ህይወት ታሪክ መጽሐፍት ነው። በአዲስ አበባ የታተመው ይህ መጽሐፍ ራሱ በልጁ ጽጌ አበበ ሲሆን ስለ አባቱ ህይወት ሰፊ መረጃ የሰጠችበት ነው። ትራምፕ ኤንድ ትራጀዲ ይባላል። ብሬፉት ረነር በፖል ራማንባል የተጻፈው ይህ መጽሐፍ በአበበ ታሪክ ላይ የተመሰረተ የልቦለድ ድርሰት ነው። ቢቂላ ኢትዮጵያ ብሬፉት ኦሎምፒያን 2009 ቢቲም ይሁዳ የተጻፈው ይህ መጽሐፍ ደግሞ እውነተኛ ጋዜጣዊ ዘገባዎችን መሰረት ያደረገ የአበበ ህይወት ታሪክ ነው። ስለ አበበ ቢቂላ የመኪና አደጋ ሁኔታ በተለያዩ መጽሐፍት ላይ የተለያየ መረጃዎች ቀርበዋል። የራምባምቢሊ መጽሐፍት አበበ በአደጋ የደረሰበት በፖሊስ የሚሳደዱ ተማሪዎችን ላለመግጨት ሲሞክር እንደሆነ ይገልጻል። የቲም ይሁዳ መጽሐፍት በወቅቱ መንገዱ እርጥብ እንደነበርና አበበ በመንዳት ልምዱ ስላልነበረው አደጋው እንደደረሰ ይገልጻል። የአበበ ልጅ ጽጌን በመጽሐፉ አበበ ከአንዲት ፈጣን መኪና ጋር ላለመጋጨት ሲሞክር አደጋው እንደደረሰ ጠቅሳለች። በተጨማሪም ታዋቂው ኮሜዲያን ሮቢን ዊሊያምስ አበበ በሮም በኦሎምፒክ በባዶ እግሩ ሩጦ አሸንፎ በቶኪዮ ግን ጫማውን በእጁ ይዞ ሩጧል በማለት ቢቀልድም እውነታውን ግን አበበ በቶኪዮ የፑማ ጫማዎችን አድርጎ እንደሮጠ የታሪክ ሰነዶች ያረጋግጣሉ። ሻምበል አበበ ቢቂላ ዛሬም ድረስ በዓለም ዙሪያ ለሚገኙ አርቲስቶች፣ ጽሕፈትና የስፖርት ወዳጆች ትልቅ የመነሳሳት ምንጭ ሆኖ ቀጥሏል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰንበቱ አቤላ ሀበሻ ኒውስ ነበርኩኝ። ስለተከታተላችሁኝ አመሰግናለሁ።